አሰላሙ አለይኩም ወራህመቱላህ። አንድ ሰው ጤነኛ ሆኖና መጾም እየቻለ ያለበትን የረመዳን ቀዷ ጾም ሳይጾም በገንዘብ ምስኪን በማብላት መተካት ይችላል ወይ? ለሚሰጡኝ ማብራሪያ ጀዛኩሙላሁ ኸይር። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በእውነቱ የጥያቄ አሳዛኝ ነው ማለት ይቻላል። ከሙስሊም ይሄ አይጠበቅም። አንድ ሰው ጤናማ ሆኖ መጾም እየቻለ ረመዳንም ያህል ነገር ዝም ብሎ አውቆ አሳልፎ እንደገና ስለ ቀዷ ማውራት ምን ለማለት እንደሆነ አይገባንም። ለማንኛውም ለምንድን ነው መጾም እየቻለ ብሏል። እንግዲህ ህመም የለበትም፣ ጉዞ ላይ አይደለም። ያው ቀጥታ ኖርማል እንደነበረ ነው የሚያሳየው። ሲተወው ረመዳንን ያለምንም ምክንያት ዋጅብ አይደለም ወይም አያስፈልግም ከሚል ስሜት ከሆነ ተዲን የመውጣት አደጋ ያሰገዋል። ምክንያቱም አንድ ነገር እንኳን አርካነል ኢስላም የሆነውን ነገር ሌላ እንኳ ተራ ዋጅብ የሚባል ነገር ዋጅብ አይደለም አያስፈልገኝም በሚል ስሜት ከሆነ የሚተወው መተው ብቻ ሳይሆን ከዲኑ ወደ ማውጣት ነው የሚሄደው ማለት ነው። ምክንያቱም ተክዚብ ነው፣ አላህና መልእክተኛውን ማስተባበል ነው። የጾሙ ማለቱ አግባብ አይደለም። ለምን እጾማለሁኝ? ተቃውሞ ነው ማለት ነው። ሌሎቹ ሰዎች ካፊር የሆኑት ለምንድን ነው? አላህ ያዘዛቸውን ነገር አንቀበልም ስላሉ ነው። ዝም ብሎ በሆነ ምክንያት ሰንፎ ምናምን ከሆነ ዋጅብ መሆኑን እያመነበት ከሆነ እንዴት ይተዋል? ጤናማ ሆኖ ነው። ስለዚህ መጀመሪያ ስትተወው አያስፈልግም ወይም ግዴታ አይደለም በሚል ስሜት ከሆነ ከዲኑ እንደወጣ ተቆጥሮ እንደገና ተውባ አድርገህ እንደ አዲስ መመለስ ይኖርብሃል ማለት ነው። ማያቅ ከሆነ ምናልባት አንዳንድ ሰው ዲን የሌለበት አካባቢ ምናምን ሆና ረመዳን መግባቱንም ማያውቁ አሉ። አንዳንድ በረሃ ላይ ይሆናሉ። ምን ይላሉ? የዚህ አይነት ምክንያት ያለው ከሆነ ያው ቀዷው ማውጣት አለበት ነው። ቀዷውን ሲያወጣ ደግሞ የሚችል ከሆነ መጀመሪያ የሚጠየቀው ጦሙን በጦም ነው የሚከፈለው፣ ወደ ገንዘብ አይቀድም። ጦም አሁንም መጦም የሚችል ከሆነ ጦሙን በጦም ነው መተካት ያለበት ማለት ነው። የተለያዩ ሰዎች በመንገድ ላይ ሆነው ወይም በህመም ላይ ሆነው ያለፋቸው ሰዎች እንደገና ቀዷ እንደሚያወጡት እንደዛ ነው መውጣት ያለበት ማለት ነው። ስለዚህ አሁን በምን ምክንያት እንደተወቀው አንተ ታውቃለህ። መጀመሪያ አይጠቅም አያስፈልግም በሚል ከሆነ እንደ አዲስ ኢማንህን ማደስ ይኖርብሃል። ከዛ በኋላ ያው የምትችለውን ከፋራውን አውቆ የተተወ ነገር ዋጅብ ነገር አያስፈልግም ብሎ የተወሰው ስራው መቅረቱ ብቻ ሳይሆን ከዲኑ የመውጣት ሁኔታ ነው የሚመጣው ማለት ነው። ሶላት መስገድ ምን ያደርጋል የሚለው አለ። ሙስሊሙ ነው ብሎ ጎንበስ ቀና ማለት ምን ፋይዳ አለው ይላል። ምን ተጠቀማችሁ እስካሁን ሰግዳችሁ የሚሉም አሉ። በዛ ደረጃ ከሆነ ስማቸው ሙስሊም ቢሆንም ይከፍራሉ። ኢትፋቂል ሙስሊሚን ማለት ነው። ፈርድ የሆነ ነገር አያስፈልግም ካለ አንድ ሰው ይከፍራል ማለት ነው። በዛ መልክ በምን መልክ እንደተወው አንተ ታውቃለህ። አይ እኔ አላውቅም ነበረ የምትል ከሆነ ያ ሌላ ጉዳይ ነው። ምናልባትም ቀዷን ታወጣ። በማንኛውም ግን አውቀህ አሳልፈህ አሁን ደግሞ በገንዘብ ልተካው የሚለው ሌላ ጨዋታ ነው። አላህ ያለው ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር። እንኳን አውቆ የተወው ይቅርና በህመም ምክንያት ወይም በጉዞ ምክንያት ያለፋችሁ ስትድኑና ጉዟችሁ ሲቋረጥ በዛ በቁጥሩ ልክ እንደገና ጹሙና ተኩ ነው እንጂ ያለው ገንዘብ ክፈሉ ያለ። ገንዘብ መክፈል የሚመጣው ጭራሱን መጦም የማይችል ሰው ነው። ለምሳሌ ህመምተኛ ነው፣ ከባድ ሱከር ህመምተኛ ያለው ሰው ቀዷ ማውጣትም አይችልም፣ በጊዜውም አይችልም። ያ ወደፊት መጦም በእርጅና በጣም የገፋ ሰው አይችልም። እንደዛ አይነቱ ናቸው በገንዘብ የሚተኩት ማለት ነው እንጂ አውቆ ሙሉ ጤንነት እያለው አሳልፎት ያበቃ ወደ እንትን መውሰድ አይገባም ማለት ነው። አወለል እስላም ላይ ነበረ። አወለል እስላም ላይ ኩቲባ አለይኩም ሷሙ ከማ ኩቲባ አለይኩም ቀብሊኩም ለዐለኩም ተሽኩሩን ብሎት ያበቃ ሙሳፊርና መሬት ከሆናችሁ በሌላ ጊዜ ትጠቃላችሁ ብሎ አያይዞ እየቻላችሁ የሚከብዳችሁ ከሆነ በገንዘብ መተካት ትችላላችሁ ይላል። ያ ተሽሯል። ያ አያት በሌላ አያት እዛው ላይ ሽሮታል።
ወንሸሂደ ሚንኩም ሸህረ ፈሊየሱምሁ ይላል። ቀጥሎ ጾሙን እንደመጾም ችሎታ እያለው የተገኘ ሰው መጾም አለበት ይላል። መጀመሪያ ገና ሲጀምሩ ሰሃቦች በጣም ይከብዳቸው ነበር፣ ሀገራቸውን በረሃ ነው። ስለዚህ አይተውት የማያውቁት ነገር ስለሆነ ለማለማመድ ገንዘብ እየከፈላችሁ የተወሰነ ጊዜ እስከምትለማመዱ መተካት ትችላላችሁ ብሎ ሲያበቃ ወዲያውኑ ግን ብዙ ሳይቆይ በቃ በህይወት በጤንነት ረመዷን ላይ የደረሰ ሰው መጾም አለበት ወደሚለው ቀየረው ማለት ነው። ምናልባት ያንን ፍንጭ ሰምቶ እንደሆነ ያ አይደለም። አሁን የዛ ነገር የለም። ያ ተሽሯል። አያቱ ራሱ በቂርአ ቢኖርም በስራ ተሽሯል። በሌላ አያት እዛው ቀጥሎ ባለው አያት ማለት ነው። ሌላኛው የተላከው ጥያቄያችን ሼህ ስለት ተስዬ ነበረ። ከዛ የተሳልኩት ነገር እንዲህ አደርጋለሁ ያልኩትንና ቀኑን ስልኬ ላይ ጽፌ አስቀመጥኩት። ከዛ ስልኬ በመጥፋቱ ሁሉንም ነገር ረስቻለሁ፣ ማስታወስ አቅቶኝ ነው አለ። ምንም ትዝ ሊለኝ አልቻለም እና ምን ማድረግ እችላለሁኝ? ትዝ የሚለኝ በአመቱ እንዲህ አደርጋለሁኝ እንዳልኩኝ ትዝ ይለኛል፣ ግን ምን እንደሆነ በዥታ ተፈጥሮብኛል ይላል። እንግዲህ አሁንም ለማስታወስ መሞከር አለብህ። ያ ስለቱ እንዴት ሊረሳ ቻለ? አንድ የሚያሳስብ ነገር ሲኖረው ነው አንድ ሰው የሚሳለው አይደል? የሚያሰጋው ነገር ከሆነ ያ ነገር እንዳይደርስበት ነው። ወይም ደግሞ የደረሰበት ችግር ካለ ይህን ነገር ፈረጃለህ ካመጣልኝ ነው። ያ ሰበቡ ራሱ የሚያስረሳ አይደለም። ስለዚህ አሁንም ቀስ ብለህ አስብ። ዝም ብሎ ሜዳ ላይ ሰው አይሳልም። ስለት ከሆነ የግድ የሚያስጨንቅ ነገር ኑሮ ከዛ ጋር ተያይዞ ነው የሚመጣው። ያን አሁንም ለመገንዘብ ሞክር። ትናንትና ሲያስጨንቅ የነበረ ለመሳል ያበቃ ምክንያት እንዴት ይረሳል? አይረሳም። እና ይህን አስብበት። አሁንም ረጋ ብለህ ያው ቀስ እያልክ ልታስታውስ ትችላለህ። ምን ችግር ነበሩብኝ የሚል ራስን ጠይቅ። ምን ነበር ባለፈው ጊዜ ምን ነበር የሚያሳስበኝ ከሚለው ስታስብ ሊመጣልህ ይችላል ማለት ነው። ያ ታልቻልክ እንግዲህ የምትችለውን እስትግፋር አድርግ። የተወሰነ ለማድረግ የወሰንከው የተነዘርከው ነገርም አልተገለጠም። ስግድ ያለው ነው ያልከው፣ ጾም ያለው ነው ያልከው፣ ሰደቃ ሰጣለው ነው ያልከው። ያን ሁሉ አንተ ነህ አሁን መርመራ መድረስ ያለብህ ማለት ነው። የመሰለህን አድርግ፣ ግን መጀመሪያ ለማስታወስ ሞክር። ከዛ በኋላ ታቃተህ የሆነ ነገር አድርግና እስትግፋር አድርግ። መርሐባ። ሄሎ ሄሎ፣ መርሐባ አህለን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መጾም የማይችል ሰው ገንዘብ ይሰጣል ነው? እሺ መጾም የማይችል ሰው ነው ጥያቄ? የማይችልበት ምክንያቱ ቆይ መጀመሪያ የሸህ ጥያቄ የሸህ ጥያቄ አለ። መጾም የማይችልበት ምክንያት ምንድን ነው እያሉ ነው ሸህ። ስኳር። መርሐባ። እንደዚህ ምክንያቱ ሲገለጥ ጥሩ ጮጋራ ምናምን አለባቸው። በዚህ የተመጣ መጾም አይችሉም። እንደዛ ነው። ምክንያቱ ነው መግለጽ። ጥሩ እርጅናም አለ በሽታም አለ። ሞክረው አቅቷቸዋል ታሁን ቀደም? Scientifically proven antioxidants to support a long, healthy life. Hills. Science does more.